رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ወንድሞች እህቶች ዛሬ እናንተንም ራሴንም ለማስታወስ የፈለኩት ትልቁም ነገር አላህ Subhanahu Wa Ta'ala አተኩሮ የሚመለከተው ከምንም በፊት ቀልባችንን ነው። ቀልባችን ጤነኛ ከሆነ ስራችንም ያማረ ይሆናል። አላህ እቺን ትንሽ ሰውነታችን ውስጥ ያለች ውስጧ ደግሞ የራሱን ምስጢር ያስቀመጠባት ፍጡር ትልቅ ቦታ ነው ያደረገላት። ቀልብ ማለት ቃል በቃል ሲገለበት ሲተረጎም መገለባበጥ ማለት ነው። ቀለበ يقلب በቋንቋ ደረጃ ለምን ቀልብ ስለሚገለባበጥ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን إن القلوب بين إصبعين من أصابع الرحمن يقلبها كيف يشاء ቀልቦች በረህማን ጣቶች መካከል ናቸው እንደፈለገ ይገለባበጣቸዋል። ተገለባባጮች ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم يا مقلب القلوب ثبت قلبي على دينك አዘውትረው ዱዓ ያደርጉ ነበር። ጌታዬ ቀልቦችን የምትገለባብጥ ጌታ ቀልቤን ልብህ እምነትህ ላይ ዲንህ ላይ አጽናልኝ ይሉ ነበር። አሁን ዛሬ ጤነኛ ብትሆኑ እንኳን በሽታ ኖሮብን ነገ ወዴት ተገልብጦ እንደሚጠም አጣቀው ፍጻሜያችን ምን እንደሆነ ማናውቀው እጅግ አስጊ ነገር ሰው የማያየው ሰው ገጽታችንን ሊያይ ይችላል። የአላህ ሰው መሰለን ልንመጣ እንችላለን። አላህ የሚመለከታት ግን አለች። إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم قال النبي صلى الله عليه وسلم الله ቅርጻችሁንና ሀብታችሁን አይመለከትም ልባችሁንና ስራችሁን ነው የሚመለከተው። ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله በሰውነት ውስጥ አንዲት አካል አለች ቁራጭ ስጋ እሷ ከተስተካከለች መላ ሰውነት አብሮ ይስተካከላል። እሷ ከተበላሸች ሁሉም ይበላሻል። ብልሽቱ የሚነሳው ከውስጥ ነው ማለት ነው። አንድ ሰው ክፉ ሆኖ ጠማማ ሆኖ ኃጢአተኛ ሆኖ ግፈኛ ሆኖ ካየኸው ይሄ የምታየው ሰው አይደለም እንደዛ የሆነው ውስጡ ችግር ስላለ ነው። ይሄ እንደዚህ አይነት ክፋት የሚመነጨው ከውስጥ ነው። ስለዚህ ይሄ ምክንያት አለ፣ ዝም ብሎ አልደረቀም። ቀልብ ይደርቃል ይረጥባል። እንግዲህ ቁርአን ነው የተናገረው። ቀስዋ በሚል ነው የገለጸው። አልቀስወቱ ሰላበቱ ወሽዳ ድርቅና የሆነ የገገረ ነገር ማይነካ ማይረጥብ መሆን ማለት ነው። ያ ሙሰርፍ القلوب صرف قلوبنا على طاعتك። ስለዚህ ሶስት ነገር ነው ማነሳው ቆጥሬ ነው የምናገረው። ምናልባት በሽታችንን ምክንያቱንና መድኃኒቱንም ጭምር ለመጥቀስ ነው ሞክረውና እኔም እናንተም የምንጠቀምበት አላህ ያደርጋል። አንደኛው የቀልብ ድርቅና ሰበብ ኃጢአት ማብዛት ነው። ኃጢአት ወይም ወንጀል እንደ ቀልድ ነው የሚጀመረው። የመጀመሪያ ቀን ሊከብድህ ይችላል። ሁለተኛ ቀን ከዚያ ቀለል ይላል። ሶስተኛ ቀን ተራ ነገር የሆነ ኸይር መስራትና ሸር መስራት እኩል ይሆንበታል ሰውየው። ከዛ ينهمك في المعاصي ጥልቅ ብሎ ይገባበታል። አላህ Subhanahu Wa Ta'ala ስለ ኩፋሮች ሲናገር የደረቁት እኮ ክፋት ሲሰሩ ስለነበረ ነው ይላል። ከላ በል ራነ على قلوبهم ما كانوا يكسبون ልባቸው ላይ አዛገው ደገደገበት ያ ይሰሩት የነበረው ነገር ይላል። ይሄ ማዕሲያ የሚባለው ዝም ብሎ ኃጢአት ሆኖ መመዝገብ ብቻ ሳይሆን ኢማን ላይ ተጽዕኖ አሳርፎ ቀልብ ላይ ቁስለት አሳርፎ ነው የሚሄደው። ጥቁረት አለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም إذا عمل معصية نكتت فيها نكتة سوداء ጥቁር ነጥብ ጣል ትላለች ቀልብ ላይ ሲጨምር ትጨምራለች حتى تكون قلبا أسود ጥቁር ያለ እስከሚሆን ድረስ። ከዚህ ለመጥራት ማዕሲያ መራቅ ያስፈልጋል። ሁለተኛው አላህን ከማስታወስ መዘንጋት። አሁን ሁሉ ኩፍር እኮ አላህን ከሂሳባቸው ስለሚያወጡ ነው። አይፈሩም። لا يرجون لله وقارا على الله የአላህን ልዕልና የአላህን አያት ትዝ አይላቸው ከራሳቸው ጉሩር ውስጥ ገብተዋል። አላህን ከረሳ ደግሞ ሰውየው የሚገድበው ነገር የለም። ሁለተኛ ከህብረተሰብ ጋር ከሰው ጋር መጠን የሌለው ቅልቅል ማውራት መሳቅ ያሉበት ነገር ሁሉ ውስጥ አብሮ መቀላቀል
አንድ ሙእሚን እኮ ሐጃ ሲኖረው ይቀላቀላል አላስፈላጊ ከሆነ ቦታ ላይ ደግሞ እግሩ አቀብ ማለት አለበት አይኑ ሰብሰብ ማለት አለበት الله سبحانه وتعالى وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم يا الله أنك زوج يسالقوا سكاد باتو كاياتو أبراتو تقمطوا أمبي كالاتو إنكم إذا مثلهم أنت من دزي أولاج ስለዚህ ከኩፋር ጋር ከአህለ المعاصي ጋር ተቀላቅለህ የምትል ከሆነ ያን እየከሰብክ ትውላለህ ከዚያ ደግሞ አካላችን ደግሞ እንፈልገዋለን ምግብ መጠጥ አላህ መብላት መጠጣት አልከለከለም ፈቅዷል ግን ገደብ የሌለው መደሳት ካለ ሁሌ ለአካል ጥያቄ ምላሽ ምን ሰጥ ከሆነ የቀልብን ጥያቄ የሩህን ጥያቄ ረስተን ለአካል ብቻ መገንባት ከሆነ ይሄም ቀስዋ ያስወርሳል አልአለድ الخصم ይሆናል ሰውየው ማለት እንቅልፍ ማብዛት ለሊት ተነሱ የተባለው ለምንድን ነው ኢነ ናሺአተ الليل هي اشد وطئا ይላል ልብ ላይ ያላት ጫና ብርቱ ነው ትፈውሳለች ሰው ሁሉ ተኝቶ ከአልጋው ጋር እንደ ቁራኛ ተጣብቆ መነሳት አዳግቶት ጭንጥ ባለ ጊዜ ብድግ ስትል አካልህ ሳይሆን እዚህም ፈውስ ይመጣል አላህ Subhanahu Wa Ta'ala ያክመሃል ሌላው ከአላህ ሌላ ባለ መንጠልጠል ማብዛት ገንዘብ አለኝ ችግር አለው በገንዘብ ካለ በሰማይ መንገድ አለ ዘመድ አለ ወገን አለ የኛ ብሄር የኛ ከዛ ነሲት አላህ ተባረከ ወተዓላ ከኋላም ከፊትም ከግራም ከቀኝም እንቅስቃሴውን ሁሉ የሚቆጣጠረው ما يكون من نجوى ثلاثة إلا هو رابعهم ولا خمسة إلا هو سادسهم ولا أدنى من ذلك ولا أكثر إلا هو معهم ይሄ ይረሳና በምድራዊ ነገር ላይ መንጠልጠል ይበዛል ከዛ በኋላ ደግሞ ምንድነው ከዕልምና ከቁርአን ከራቅን ጊዜው ይረዝማል ሰው ትንሽ ይሰማቸው ደንገጥ ይላል በተለይ ትንሽ ኢማን ያለው ሰው የራቀ በመጣ ቁጥር ምን ይሆናል 4 አመት ነው ይላሉ አብዱላህ ኢብኑ መስዑድ ቁርአን መውረድ ከጀመረና ላ ኢላሃ ኢላላህ ካልን 4 አመት ውስጥ አላህ ቁርአን አወረደ አለም ያእኒ للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق እነዛ ያመኑ ሰዎች አላህ ላወረደው ድንግጥ ማለትና አላህ ሲነሳ ለመፍራት ጊዜው አልቀረበም ወይ ይላል እስከ መቼ ነው የሚጠብቁት الآيات تنزل والوحي ينزل فمتى تتوب وتنيب إلى الله عز وجل متى ነው የምትመለሰው ማለት ነው ለዚህ ነው አላህ ምን አለ ثم ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب عندنا عز مصحف እንደተሰጡት ላለመሆን አልደረሰም ወይ من قبل فطال عليهم الأمد ጊዜው ረዘመና فقست قلوبهم ደረቀች ይላል ቀልቡ ደረቅ ነው እርጥብ ነው ብለን ለማወቅ ምልክቱ ምንድነው ማንኛውም እንግዲህ በሽታው አለ አዕራብ የሚባል ደግሞ አለ ያው ትኩሳት የምንለው ማንቀጥቀጥ አሁን ሰው ሲታመም እነዚህ በሽታዎች አይደሉም የበሽታ ምልክት ናቸው በሽታውን በዚያ ያውቃል ባለሙያ የቀልብ በሽታ ምልክቶች ምንድናቸው የሚለውን ተቀስጠቀስ አደርጋለሁ አንደኛ ቁርአንና ሱናን ሲሰማ ስለ ጀነት ስለ ጀሃነም ስለ ሲራጥ ስለ ሒሳብ ስለ ሚዛን ሲነገር ቅንጭ ማይል ቁብ የሌለው ምንም የማይመስለው ልክ ተራ ዜና ጋዜጣ ያነበበ ወሬ እየሰማ ቴሌቪዥን እያየ ሶሻል ሚዲያ እየቃኘ እንደሚሆነው ይሆንበታል لا فرق بين كلام الله وبين غيره ያላህ ንግግርና የሌላው ንግግር ለውጥ የማይፈጥርበት ከሆነ ይሄ በሽታው በጣም ጠንቶበታል ከባድ ተማሚ ነው ይሄ ሌላው መዘንጋት غفله በሽታ ነው اقترب للناس حسابهم وهم في غفله الى الراس ሂሳባቸው ቀረበ እነሱ ግን ጭልጥ ባለ መዘንጋት ውስጥ ነው ያሉት ምን እየተጠበቃቸው እንደሆነ ያስቡ ሌላው ለፍጡር አለማዘን ህፃን ልጅ ስታይ ልብህ ይላል ብድግ ማድረግ መሳም እዚህ ውስጥ ያለ ቀልብ ምልክት ነው ታማሚ ስታይ አላህ ያሽረው በምን ልርዳ መታከም ያለ ልገዘ ደካማ ስታይ እጁን ያዛርጎ መንገድ ማሳለፍ ገፍቶም ያልፍም አለ ይሄ ከሌለው ደረቅ ለሰው ያዝን አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ ህፃን ልጅ ሲስሙ አየና ህፃን ተሰማላችሁ እንዴ አለ እንደመጸየፍ ማለት አዎ አሉት እኔ والله 10 ልጆች አሉኝ አንዱን ስም ያላቀም አላቸው ምን አሉት ረሱል ሰለላሁ ዐለይሂ ወሰለም ምን ላርግልህ ታዲያ አላህ ከልብህ ህዝነትን ከመዘዘው አለ ከውስጥ ህዝነት ከወጣ መላ ይሄ ከዝነት ልጃቸው ኢብራሂም ሙቶ
ቀብር ላይ አፋፍ ላይ ቁጭ ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደሌላው ያቀራሩ ስቅስቅ ይያሉ ማልቀስ ሸርዑ ስለማይፈቅድ ቁጭ ብለዋል። ግን ሐዘኑ ፈነቀላቸውና እንባቸው ዱብ ዱብ ሲል አያቸው አንድ ሱሐባ ያ ረሱላህ ሰው የሚያርቀሳሉ እንዴ አላቸው። አዎ ان هذه رحمه ما እዝነት ነው አሉ። ይሄ እዝነት ነው። ሌላው ጭንቅንቅ ይላል ሰውየው፣ ደስ የሚለው ነገር የለም፣ ሁሉ ነገር ያስጠላዋል። ሐያቱ ራሱ ረሕማ የሌለው ኸሽየተ አላህ የሌለው ሰው የደፈረሰ ሐያት ሁሉ ጭንቀት። ሀብትም ያገኛል፣ ጤናም አለው፣ ሰላም ውሎ ያድራል፣ ልጆች አሉት፣ ውስጡ ግን ሰላም አጣል። ليش؟ لأن بذكر الله تطمئن القلوب. ልብ የሚረጋጋው አላህን በማስታወስ ነው። ألا بذكر الله تطمئن القلوب. አላህን በማስታወስ ልቦች ይረጋጋሉ ይላል። ሌላው ማዕሲያት ብሎ ይዳፈራል፣ አይከብደውም። መዋሸት ቀላል ነው፣ መበርበር ቀላል ነው፣ መቀማት ቀላል ነው። ድንገት ሰው ከገጨ ግራ ቀኝ አይቶ ፖሊስ አየኝ ነው እንጂ አላህ አየኝ አይልም። جعلت الله وانا الناظرين اليك ملائكه الذي ታዛቢ ያለ ምስክር እኮ አለ። ምስክር የለም ትላለህ እንዴ? የጽሁፍ መረጃም አለ። መላእክት እየከተበ እኮ ነው። إن عليكم لحافظين كراما كاتبين። ከሁሉ በላይ ዳኛው አላህ ነው። እሱ ምንም አልተደበቀው። وهو على كل شيء شهيد። ይሄን ሁሉ አረስቶ ሰው ብቻ ነው የሚያስበው። يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول። እነዚህ በሽታዎቹ የሚገለጹባቸው ምልክቶች ናቸው። እንግዲህ በሽታና ምልክቱን ተናግረን መድኃኒቱን ሳንናገር አንለያይም። ትንሽ ቢረዝምም አጠር አድርጌ ጠቅሳለሁ። አንደኛው ዚክር ማብዛት ነው። ዚክር በእርግጥ በቀልብ ነው ዋና መዝከር ያለብን፣ ግን ምላሳችንም የአላህን ስም ማወደስ እየከበደንም ስናበዛ በዛው እየታከመ ይመጣል። መድኃኒት በባህሪው ይመራል፣ ግን ይፈውሳል። لا إله إلا الله أستغفر الله صلاة مورد لا حول ولا قوة أذكاروች በቁርአን በሱና የመጡ እነሱም ማብዛት ያንን የቀልብ ድርቀት እያቀለጠው ይመጣል። يذيب قسوة القلوب ብለዋል ሐሰን አልበስሪ رحمه الله تعالى። ሁለተኛው ቁርአንን በማስተዋል ማንበብ። ቁርአንን ዞቻችን እናነባለን፣ ግን ስናነብ ምንድነው ከጫፍ እስከ ጫፍ መድረሳችንን ብቻ ነው የምናየው። ጥሩ ነው፣ እሱም በእያንዳንዱ ሐርፍ ሐሰና ስላለው መልካም ነው። የማይቀሩም አሉ። እና وقال الرسول يا ربي إن قوم اتخذوا هذا القرآن مهجورا ይላል። የተኮረፈ ዞር ብሎ ማያዩት ተሰቅሎ የሚቀመጥ አይደለም፣ መቅራት አለብን። ግን ስንቀራ ደግሞ ቆም ብለን ይቺ ዛቻ ለኔ ናት፣ ይቅር በለኝ ጌታዬ፣ ይሄ ተስፋ ለኔ ነው፣ ያ ረብ ጀነትን ስጠኝ፣ ይሄ ክልከላ እኔን ነው የከለከለው፣ ይሄ ትእዛዝ እኔን ነው ያዘዘው ብለን ቁርአንን ለኛ አድርገን ቁርአንን አሻገረን ለሌሎች ሰዎች ማድረግ ለምደናልኛ። ይሄ በይሁዳ ነው የመጣው፣ ይሄ በነሳራ ነው። ይሁዳና የነሳራ ስራ ከሰራ አንተ አላህ ጋር የተለየ ነገር ያለው አለ እንዴ? ያን እንዳንሰራ ከቁርአን ጋር ትስስራችን የእውነት እንዲሆን ማድረግ ትልቁ ህክምና ይሄ ነው። ቁርአን እንግዲህ ሽፋኡን ሊማ ፊ ሱዱር ነው፣ የቀልብ በሽታ መድኃኒት ነው። ሌላው ወደ መቃብር ሄዶ ቀብር መዘየር ሱና ነው። በነገራችን ላይ ቀብር መዘየር ጋራ ሌሎች ሙንከሮች ስለመጡ ነው ማስጠንቀቂያ የሚደረገው። ወይ ዛሂዶ ሶብር ማጣትና ማልቀስ። ሴትዮዋ ቀብር አጠገብ ቁጭ ብላ ያለቀሰች አገኛት ነብዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ ያ አመተ አላህ አላህን ፍሪ አሏት። ኢለይከ ዐኒ ፈኢነከ ለም ቱሰብ በሙሲበቲ አለቻቸው። አላወቀቻቸው። ወደ እባክህ ፈቅ በልልኝ እባክህ የኔ መከራ አልገጠመ ያልተያዘ ግልግል ያውቃል ስትላቸው ጥለዋት ሄዱ። በኋላ መጣች። በኋላ ስትመጣ ኢነማ الصبر عند الصدمة الأولى። ትዕግስት እኮ መጀመሪያ መከራ ሲገጭሽ ነው እንጂ የፈለጉትን ያህል ተወራጭተው ተበሳጭተው ጨርቅ ቀደው ሲደክምማ መሰበር ነው ምን ይደረጋል አይባል። ይሄ ትክክል አይደለም። ስለዚህ እዛ ሶብር ያስፈልጋል። ከዛ ውጪ ደግሞ የሞቱትን ሰዎች ሁኔታ ማሰብና ራስን እዛ ቦታ ማድረግ። አሁን ዛሬ ህንጻ አለ፣ መኪና አለ፣ ሚስት አለ፣ ልጅ አለ፣ ጓደኛ አለ፣ ክብር አለ፣ ዝና አለ። ከዚህ ሁሉ መዞ ሳች ያስገባሃል። ሀብታም ከሆንክም ብዙ ሀብታሞች አሉ፣ ባለስልጣን ከሆን ብዙ ስልጣኖች አሉ፣ ውበታም ከሆን ቆንጆዎች አሉ፣ ታዋቂ ከሆን ታዋቂዎች አሉ። አንተን የመሰለ ሚሊዮኖች እዛ ገብተዋል። ማን አንተ
ያንንም እንድታስብ ነው ነብዩ ሰለላሁ ዐለይሂ ወሰለም كنت نهيتكم عن زيارة القبور فزوروها فإنها تذكركم الآخرة ከልክያችሁ ነበር የከለከሉት ሌላ ሙንከር ስለሚሰራ ነው እኔ ከራሴም ሆነ ከማንም ቀብር ከሚሄድ ሰው ሁሉ የምታዘበው አላህ ያሽረን እንጂ አለ ቀብር እንግዲህ ዘመድ ሲሞት ወይ በድር ለዚያራ ብሎ የሚሄድ ናድር ነው ብዙ ስራ አለን ነው ሁሉ የምንለው ይሄንን አኺራ ማስታወስን ስራ ብለን አንሄድም አይደል ያንን እንግዲህ ምን ወደው ጓደኛችን እንደኛው አላማ የነበረው ህልም ያለው ቅድ ያለው እሱን ቀብር ያስገባን ሄሎ ገበያው እንዴት ነው ትርፉሳ ቀብር ላይ ቆመ ትንሽ እንኳን ሰበር እንጂ ከት ሳቅ ያ ኢላሂ ما هذه القسوة من مالن ሌላው መድኃኒት ነው ያነሳ ያለሁትና ለነዚህ ደካማ ለሚባሉ ሰዎች ማዘን የየቲምን ራስ ዳበስ ማድረግ ጉርሻ ካለ አጉርሰህ ማለፍ አይዞህ ምን ጎደለ አለኝ አስተዋሽ እንዲል የቲም ማለት ልቡ የተሰበረ ሰው ነው የቲም የሆነው አባቱ ስለሞተ ነው አንተ አባት ነህ ያንተ ልጅ ሲሞት አንተ ስትሞት ያንተ ልጅ ምን እንደሚሆን ማሰብ ያስፈልጋል ይሄን አላህ ነው ያለው وليخشى الذين لو تركوا من خلفهم ذرية ضعافا እነዚያ ከጀርባቸው ደካማ ዝርያዎችን የሚጥሉ ሰዎች ይጠንቀቁ ይፍሩ አላህን خافوا عليهم በእነሱ ላይ የሚፈሩባቸው ይሁን فليتقوا الله وليقولوا قولا سديدا አላህን ይፍሩ ትክክለኛ ነገር ይናገሩ ይላል ታማሚ ስታይ አንተም ታማሚ መሆን ትችላለህ ይሄ ዛሬ ጤና ይሄ ጉልበትህ ያንተ ሀብት አይደለም አላህ ሰጥቶ ሆኖ ሲፈልግ ነው ሰው ዛሬ ግን አላህ እንግዲህ ለነገው ይሆነኛል ብለህ እንትን ካረክ ሰበብ العافيه ይሆናል ደውም ዳው مرضاكم بالصدقه ሚልኩ ሐዲስ አለ በሽተኞቻችሁን በሰደቃ ፈውሱ ይላል صحه ወርግጠኛ አይደለሁም ሌላውና የመጨረሻም ብሎ በጣም ወሳኝ ስለሆነ ነው ይሄን ማነሳው الخلوه بالله ከአላህ ጋራ ገለል ማለት ከሰው ጋር ብዙ ተቀላቀልን አይደል እስቲ ለብቻ ቆም ብለህ ራስህን ይሳባል ምን ያህል በጎ ነገር አስመዝግቤያለሁ ምን ያህል መጥፎ ነገር አስመዝግቤያለሁ አሁን አላህ ፊት አሁን ባለሁበት ብቀርብ አላህ ይምረኛል ይቀጣኛል ምን ይሻለኛል የሰው حقوق ካለብኝ እንዴት ልመልስ የአላህ حقوق ያጎደልኩትን እንዴት ምህረት ላገኝ ትንሽ ወቅፈ مع النفس ሰውን መውቀስ ቀላሉ ነገር ነው ራስን መውቀስ ግን አላህ Subhanahu Wa Ta'ala ራሷን የምትወቅስ ነፍስ ማለባት لا أقسم بيوم القيامة ولا أقسم بالنفس اللوامة التي تلوم نفسها مال راسان دكمة متاي راسان بمستاوس متملكت እዚህ ላይ ጉድፍ አለበት እዚህ ላይ ችግር አለበት እቺን አስተካክላት እቺን አርማት ብሎ ለማለት ከአላህ ጋር ቆም ብሎ ማሰብ ያስፈልጋል الله ورسول تملسن ارقون من ناغن يادرغن ثم صلوا وسلموا على نبيكم كما امركم في محكم تنزيله في قوله الحكيم ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى اله واصحابه اللهم آت نفوسنا تقواها وزكها وانت خير من زكاها وانت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر المستضعفين من عبادك المؤمنين اللهم كن لهم عونا ونصيرا اللهم كن لهم سندا وظهيرا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون